ሰላም ሰላም የኢቢኤም ነርሲንግ ቱቶሪያል ተከታታዮች እንደምን አላችሁ? ዛሬም እንደተለመደው የሶስት ጥያቄዎችን እንሰራለን። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ እንድታደርጉ እናበረታታችኋለን። ወደ ጥያቄው እንሄዳለን። በነገራችን ላይ ያው የምንሰራላችሁ ጥያቄዎች ዳይሬክት ሲኦሲ ላይ የመጡ ከዚህ በፊት የመጡ ጥያቄዎች ናቸውና ጥያቄውን በደንብ በማየት ራሳችሁን እንድታዘጋጁ እንላችኋለን። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ አድርጉ። እንዲሁም ደግሞ ለጓደኞቻችሁ እንዲደርስ ሼር እንድታደርጉ የምንሰራላችሁ ቪዲዮ እንዲደርሳችሁ እንደገና ደግሞ የደውል ምልክትን በመጫን እንድትከታተሉ እናበረታታችኋለን። ወደ ጥያቄው እንሄዳለን። ጥያቄ ባለፈው ከሰራነው ጥያቄ የቀጠለ ጥያቄ ነው። ምናልባት የባለፈውን ቪዲዮ ያላያችሁ ወደኋላ በመመለስ ባለፈው ላይ የሰራነውን ቪዲዮ በፊት ያመለጧችሁን ጥያቄዎች በዛ እንድትከታተሉ እንላችኋለን። ጥያቄውን ስንመለከት a nurse was accused of medication error committed during the care of an admitted patient. The nurse was punished for giving inappropriate drug to the patient without following medication administration guideline. ነርሱ እዚች ጋር አንድ ስህተት ሰርቷል። እሱም ምንድነው? ሜዲኬሽን አድሚኒስትሬት ሲያደርግ ኢረር ተፈጠረ ማለት ነው። እና ሜዲኬሽን ኢረር ኮሚትድ ዱሪንግ ዘ ኬር ኦፍ አን አድሚትድ ለሆነ ፔሸንት ሜዲኬሽን በሚሰጥበት ሰዓት መድኃኒቱን አላግባብ በመስጠቱ ነርሱ ኦልሬዲ ምን ሆኗል? ተቀጥቷል ማለት ነው። ዘ ነርስ was punished for giving inappropriate drug to the patient without following medication administration guideline ማለት ነው። ምንጊዜም መርሳት የሌለባችሁ ነገር ሜዲኬሽን አድሚኒስትሬት ስታደርጉ ወይም ሜዲኬሽን በሚሰጡበት ጊዜ አድሚኒስትሬሽን ጋይድላይንን መከተል ያስፈልጋል ማለት ነው። መድኃኒቶች እንዴት ነው የሚሰጡት? ለማን ነው የሚሰጡት? በምን አይነት ሁኔታ ነው የሚሰጡት? የሚሉ ነገሮችን በደንብ ለይተን ማወቅ ያስፈልጋል ማለት ነው። ስለዚህ what is the most appropriate initial action the nurse should take to prevent this error? ነርሱ ይህንን ኢረር ፕሪቨንት ለማድረግ ወይም ደግሞ እንደዚህ አይነት ሚስቴክ እንዳይፈጠር ማድረግ የነበረበት ነገር ምንድነው ነው የሚለው። ነርሱ የሳተው ወይ ማድረግ ያለበት ያላደረገው ነገር ምንድነው የሚል ጥያቄ ነው። ኤ ላይ ስንመጣ ቼኪንግ ራይት ሜዲኬሽን ሌቨል፣ ቢ ቼኪንግ ዘ ራይት ክሊያንት፣ ሲ ቼኪንግ ዘ ራይት ዶዝ፣ ዲ ቼኪንግ ዘ ራይት ሩት። እነዚህ እዚች ጋር የምንመለከታቸው ነገሮች ሁሉም አስፈላጊ ናቸው። ግን ፕራዮሪቲ ሰጥተን ወይም ደግሞ በቅድሚያ ቀጥሎ ያሉ ሂደቶችን ከመስራታችን በፊት መጀመሪያ ላይ ልናደርግ የምንችለው የትኛው ነው። ስለዚህ ጥያቄዎችን ስትሰሩ ማስተዋል ያለባችሁ ነገር ፕራዮሪቲ የሚለውን ነገር በደንብ ማየት ያስፈልጋል ማለት ነው። ስለዚህ ትክክለኛ አፕሮፕሪየት ኢኒሻል አክሽን መሆን የነበረበት የትኛው ነው? ይሄንን ጥያቄ ለመመለስ የፋይቭ ራይት ኦፍ ሜዲኬሽን አድሚኒስትሬሽንን ማስታወስ ያስፈልጋል ማለት ነው። የተማርናችሁትን ፋይቭ ራይት ኦፍ ሜዲኬሽን አድሚኒስትሬሽንን በደንብ ማስታወስ ያስፈልጋል። እነዚህ ምንድናቸው? 5 መሰረታዊ የሆኑ ነገሮች ናቸው ሜዲኬሽን አድሚኒስተር በሚደረግበት ጊዜ ማለት ነው። የመጀመሪያው ራይት ፔሸንት የምንለው ነው። ትክክለኛውን ታካሚ ማወቅ ራይት ፔሸንት የምንለው ነው። ሁለተኛ ራይት ድራግ ነው። ትክክለኛ መድኃኒት የምንለው ራይት ድራግ ሁለተኛ ነው። ሶስተኛ ደግሞ ራይት ዶዝ ወይም ደግሞ ትክክለኛ መጠን መድኃኒቱ በምን ያህል መጠን ይሰጣል የምንለው ነው። በአራተኛ ደረጃ ራይት ሩት ነው። ትክክለኛ መንገድ መድኃኒቱ የሚሰጠው ፒኦ ነው፣ መድኃኒቱ አይቪ ነው፣ አይኤም ነው፣ ሳብኩታነስ ነው፣ በምን አይነት መንገድ ነው የሚሰጠው የሚለው ነው። በአምስተኛ እና የመጨረሻው ደግሞ ራይት ታይም መድኃኒቱ የሚሰጥበት ትክክለኛ ሰዓት የምንላቸው እነዚህን 5ቱ መሰረታዊ ነገሮች ናቸው ማለት ነው። ስለዚህ ነርሱ ጥንቃቄ ማድረግ ከነበረባቸው ነገሮች የመጀመሪያው እና እሱ ስህተት ያደረገው ነገር ምንድነው ነውና ስህተቱ እንዳይፈጠር ማድረግ የነበረበት ነገር ምንድነው? ቼኪንግ ዘ ራይት ክሊያንት ነው። የመጀመሪያው መድኃኒቱ ለመስጠት ትክክለኛው ታካሚ ማን ነው? ይህ መድኃኒት ያስፈልገው ወይንም ደግሞ ይህ መድኃኒት የሚሰጠው ለየትኛው ታካሚ ነው የሚለው ነገር ልንለይ ያስፈልጋል ማለት ነው። ስለዚህ ትክክለኛ መልሳችን ቢ ነው ማለት ነው። ቼኪንግ the right client ነው ማለት ነው። ኤክስፕላኔሽኑን ስንመለከት the first step in medication safety is
ቬሪፋይንግ ዘ ኮሬክት ፔሸንት ወይም ደግሞ ትክክለኛው ራይት ፔሸንት ማወቅ ያስፈልጋል ማለት ነው። ቢፎር ኤኒ አዘር ራይት ቅድም እንዳልናችሁ 5 ጠርተናል። ከነዛ በፊት የመጀመሪያው የሚቀድመው የትኛው ነው? ኮሬክት ፔሸንት ወይም ደግሞ ራይት ክሊያንቱን ማወቅ ነው ማለት ነው። ይሄ ማለት ቱ አቮይድ ጊቪንግ ድራግ ቱ ዘ ሮንግ ፐርሰን ትክክል ላልሆነ ሰው መድኃኒት እንዳንሰጥ መድኃኒቱ ለማን ነው የሚሰጠው የሚለውን ትክክለኛውን ታካሚ መለየት ያስፈልጋል ማለት ነው። ስለዚህ ነርሱ ይህንን ባለማስተዋሉ ሊቀጣ ችሏል ማለት ነው። ስለዚህ የሳተው ምንድነው? የትኛው ታካሚ ነው መድኃኒት የሚሰጠው የሚለውን ነገር አልለየም ማለት ነው። ቀጥሎ ያሉ ሂደቶች ከዛ በኋላ የሚመጡ ናቸው። ምን ያህል ነው ትክክለኛ መጠኑን ማን ነው ትክክለኛውን መድኃኒት ትክክለኛውን መጠን ትክክለኛውን መንገድ ትክክለኛውን ጊዜ የሚሉ ከዛ በኋላ የሚመጡ ናቸው። እና በመጀመሪያ ደረጃ ግን መድኃኒቱ ለማን ነው የሚሰጠው የሚለውን ነገር መለየት ያስፈልጋል ማለት ነው። ኦኬ ወደ ቀጣዩ ጥያቄ እንሄዳለን። ቀጣዩን ጥያቄ ስንመለከት ኤሜል ፕሪዝነር ፔሸንት ካም ዊዝ ፊቨር አለበት፣ ማሌዝ አለበት፣ አኖሬክሲያ እንደገና ደግሞ አብዶሚናል ዲስኮምፈርት አለው ማለት ነው። ኤንድ ቪዚብል ጃውንዲስ ቪዚብል የሆነ ጃውንዲስ ይታይበታል ማለት ነው። ሂ ስትሮንግሊ ክሪቲሳይዝ ፑር ሃይጂን ኦፍ ድሪንኪንግ ወተር ከሚሰጠን ወይም ደግሞ ምክንያት ነው ብሎ ከሚያነሳቸው በዋናነት ምክንያት የሚያነሳ ምንድነው? ፑር ሃይጂን ኦፍ ድሪንኪንግ ወተር ንጽህና ሆነ ያልጠበቀ ውሃ እየተጠቀሙ እንዳለ በደንብ እየነገረን ነው። እንደገና ደግሞ ላብ ፋይንዲንጋችንም የሚያሳየው ምንድነው? ኢንክሪዝድ የሆነ ወይም ደግሞ የጨመረ ኢሚዩኖግሎቡሊን እንዳለ ያሳያል ማለት ነው። ኢንክሪዝድ የሆነ ኢሚዩኖግሎቡሊን እንዳለ ያሳያል ማለት ነው። ስለዚህ ዋት ኢዝ ዘ ፖሲብል ዲያግኖሲስ እነዚህን ኮንዲሽኖች በማየት ምንድነው ዲያግኖሲስ ልናደርግ የምንችለው ይላል። ኤ ላይ ስንመጣ ሄፓታይተስ ኤ ይላል፣ ቢ ሄፓታይተስ ቢ፣ ሲ ሄፓታይተስ ሲ፣ ዲ ላይ ስንመጣ ሄፓታይተስ ዲ ይላል ማለት ነው። ስለዚህ እነዚህ አሁን ምንድነው ፌኮ ኦራል ትራንስሚሽን ነው፣ ፌኮ ኦራል ትራንስሚሽን የሆነ ነው ማለት ነው ኬዙ። ስለዚህ ትክክለኛ መልሳችን የሚሆነው እንደ ኪሎ የተሰጠ ነገር አለ። ስትሮንግ የሆነ ፑር ሃይጂን ኦፍ ድሪንኪንግ ወተር አለ። እንደገና ላብ ፋይንዲንጋችን ደግሞ ኢንክሪዝድ የሆነ ሄሞግሎቢን ያሳየናል ማለት ነው። እንደገና ቪዚብል የሆኑ ጃውንዲሶች እንደገና ደግሞ አብዶሚናል ዲስኮምፈርት አለ ማለት ነው። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ሄፓታይተስ ኤ ማለት ነው። ስለዚህ ኮሬክት አንሰር ኤ ይሆናል ማለት ነው። ሄፓታይተስ ኤ ሄፓታይተስ ኤ ኢዝ ትራንስሚትድ ቅድም እንዳልኳችሁ ቪያ ፌኮ ኦራል ሩት ነው። ኮንታሚኔትድ ወተር ነው በዋናነት ባይ ኮንታሚኔትድ ወተር ኤንድ ደግሞ ሻሂሞ ቅድም እንዳልኳችሁ ኢሚዩኖግሎቡሊን ኢንክሪዝ የሆነ ያሳያል ማለት ነው። እዚህ አንቲቦዲ ኢዝ አኪዩት ኢንፌክሽን ላይ መሆኑን ያሳየናል ማለት ነው። ስለዚህ እናንተ ከዚህ በተጨማሪ አሁን እዚች ጋር ሄፓታይተስ ኤን የመጣው እናንተ ሄፓታይተስ ቢን ከነ ኮዙ ከነ ትሪትመንቱ ማየት ያስፈልጋል። እንደገና ደግሞ ሄፓታይተስ ሲን ሄፓታይተስ ዲ እነዚህን ለብቻ ደግሞ በምታጠኑበት ሰዓት እንዲጠቅማችሁ በአንድ ጥያቄ ብዙ በዚች አንድ ጥያቄ እነዚህንም አራቱንም ኦፕሽኖች ማየት ትችላላችሁ ማለት ነው። ስለዚህ ጥያቄው ራሱን እየቀየረ ስለሆነ የሚመጣው እናንተም ደግሞ ያጠናን ዘዴያችሁን በእንደዚህ አይነት መንገድ አድርጋችሁ ብታዩ በጣም የተሻለና ውጤታማ የሚያደርጋችሁ ነው ማለት ነው። ኦኬ ወደ ቀጣዩ ጥያቄ እንሄዳለን። ቀጣዩ ጥያቄ ላይ ስንመጣ ኤማን ኢዝ ዋሺንግ ክሎዝ ኦፍ ኮሌራ ፔሸንት አት ስትሪም ዊዛውት ፕሮቴክቲቭ ኢኩፕመንት እዚህ በኮሌራ የተጠቃውን ሰው ልብስ በማጠብ ላይ ይገኛል ማለት ነው። ግን ዊዛውት ፕሮቴክቲቭ ኢኩፕመንቶችን ባለመጠቀም ሳይጠቀም ወይም ደግሞ እነዛን ሳያደርግ ጥንቃቄዎችን ሳያደርግ ልብስ በማጠብ ላይ ይገኛል። ነርሱ ግን ነርስ ፕላን ቱ ትሬን ሂም ኦን ፕሪቨንሽን ስለዚህ ነርሱ ፕሪቨንሽኑ ላይ ማስተማር ፈልጓል ማለት ነው። እና ኮሌራ ደግሞ ቅድም ይሄኛውም ፌኮ ኦራል ትራንስሚትድ የሆነ ወይም ደግሞ ባይ ኮንታሚኔትድ ወተር የሚመጣ በሽታ ነው። ስለዚህ
ይሄ ኮንታሚኔትድ ወተር የመተላለፊያ ዋና መንገዶች ናቸው ማለት ነው። ስለዚህ ታካሚ ማነው ነርሱ ራሱን ከዚህ እንዴት መጠበቅ እንዳለበት ማስተማር ነው የፈለገው እና ዋት ኢዝ ፕራዮሪቲ ኮንትሮል ሜዥር የትኛውን ነው ፕራዮሪቲ ሰጥቶ መጠቀም ያለበት ይላል። ኤ ላይ ስንመጣ ዲስኢንፌክት ኮንታሚኔትድ ክሎዝ፣ ቢ ላይ ስንመጣ አቮይድ ኮንታሚኔሽን ኦፍ ድሪንኪንግ ወተር፣ ሲ ላይ ስንመጣ ቦይል ድሪንኪንግ ወተር ፍሮም ስትሪም ሶርስ፣ ዲ ላይ ስንመጣ አይሶሌት ዘ ቪክቲም ኤንድ ዋሽ ሃንድ ፍሪኩዌንትሊ ይላል። ትክክለኛ መልሳችን የሚሆነው ቅድም እንዳልኳችሁ ፌኮ ኦላር ነው። ዋናው መንገድ ደግሞ ምንድነው ብለናል? ኮንታሚኔትድ ወተር ስለሆነ አቮይድ ኮንታሚኔሽን ኦፍ ድሪንኪንግ ወተር ትክክለኛ መልሳችን ይሆናል ማለት ነው። አቮይድ ኮንታሚኔሽን ኦፍ ድሪንኪንግ ወተርን እንዲከላከል እንደ ፕሪቬንሽን እናስተምራለን ማለት ነው። ኮሌራ ስፕሪድ ስሩ ኮንታሚኔትድ ወተር ነው። ሶ ፕሪቨንቲንግ ኮንታሚኔሽን ኦፍ ዘ ወተር ሶርስ ኢዝ ዘ ቶፕ ፕራዮሪቲ ነው ማለት ነው። ስለዚህ የመጀመሪያው መተላለፊያ መንገድ የሆነውን ያንን መክታት ያስፈልጋል። ስለዚህ ማስተማር ያለብን ምንድነው? አቮይድ ኮንታሚኔሽን ኦፍ ድሪንኪንግ ወተር እንዲኖር እናስተምራለን ማለት ነው። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ቢ ነው ማለት ነው። ቢ ትክክለኛ መልስ ይሆናል ማለት ነው። ኦኬ ቀጣዩን ጥያቄ እናያለን። A woman brought her 4-year-old boy with long worm ወይም ደግሞ 30 ሴንቲሜትር የሆነ ዋርም አለበት ማለት ነው። ካሚንግ አውት ኦፍ ዘ አነስ ከአነሱ የመጣ 30 ሴንቲሜትር የሚረዝም ሎንግ የሆነ ዋርም በልጇ ላይ አለ ማለት ነው። ዋት ኢዝ ዘ ቤስት ትሪትመንት? አሁን ወደ እናንተ መጥቷል። ኬዙን አያችሁ። የ4 ዓመት ህፃን ነው እና ደግሞ ኮዞ አፕን ያደረገበት ምንድነው? ሎንግ የሆነ ዋርም 30 ሴንቲሜትር ያክል የሚረዝም ነው የመጣው ከአነሱ በኩል ማለት ነው። ስለዚህ ቤስት ትሪትመንታችሁ ምንድነው ነው? ዋት ኢዝ ዘ ቤስት ትሪትመንት? ኤ ላይ ስንመጣ አልቤንዳዞል 400 ሚሊግራም ፒኦ ስታት፣ ቢ ላይ ስንመጣ አልቤንዳዞል 800 ሚሊግራም ፒኦ ስታት፣ ሲ ላይ ስንመጣ ሜቤንዳዞል ሰስፔንሽን 500 ሚሊግራም ፐር 5 ኤምኤል ይላል። ዲ ላይ ስንመጣ ሜቤንዳዞል ሰስፔንሽን 250 ሚሊግራም ፐር 2.5 ኤምኤል ይላል ማለት ነው። ስለዚህ ኬዛችንን በመመልከት ኦርደር የምናደርገው ሜዲኬሽን የትኛው ነው ትክክለኛ ትሪትመንታችን የትኛው ነው ይላል። ስለዚህ ትክክለኛ ትሪትመንታችን ሊሆን የሚችለው አልቤንዳዞል 400 ሚሊግራም ፒኦ ስታት እንሰጣለን ማለት ነው። ስለዚህ አልቤንዳዞል ነው ትክክለኛ መልሳችን። አልቤንዳዞል 400 ሚሊግራም ፒኦ ስታት ማለት ነው። ዚስ ኢዝ ኬዙ ምንድነው? አስካሪሲስ ሉምብሪኮይድ ኢንፌክሽን ስለሆነ አስካሪሲስን ደግሞ በአልቤንዳዞል ትሪት ማድረግ ስለምንችል አልቤንዳዞል 400 ሚሊግራም አዘ ፈርስት ላይን ትሪትመንት ሲንግል ዶዝ እንሰጣለን ማለት ነው። ስለዚህ ዘ ኮሬክት አንሰር ኢዝ ኤ ይሆናል ማለት ነው። አልቤንዳዞል 400 ሚሊግራም ኦርደር እናደርጋለን ማለት ነው። ስለዚህ ህፃኑን በእንደዚህ አይነት መንገድ ትሪት ማድረግ እንችላለን። ኦኬ ቀጣዩን ጥያቄ እንመለከታለን። 36-year-old HIV positive woman live with a husband recently diagnosed with smear positive pulmonary TB. She asymptomatic and traced as household contact. What is the first action to prevent TB transmission? TB transmission ለመከላከል ፈርስት አክሽናችን የሚሆነው የትኛው ነው ይላል። ታካሚያችን HIV ፖዚቲቭ ነች። እንደገና ደግሞ ከቤተሰብ ጋር ከባላ ጋር ነው የምትኖረው። ዲያግኖስ የተደረገው ሪሰንትሊ ምንድነው? ስሚሯ ፖዚቲቭ ነው። ያ ደግሞ ፑልሞናሪ ቲቢን ሰስፔክት እንድናደርግ አድርጎናል። ስለዚህ አሲምፕቶማቲክ ነች። ሲምፕተሙን ስንመለከት አይታይም። ያው ቤት ውስጥም ደግሞ እየሰራች ያለች እሷ ነች እና ቲቢን ከመከላከል አንፃር what is the first action to prevent TB transmission? ኤ ላይ ስንመጣ give isoniazid preventive therapy, B conduct appropriate clinical evaluation, C start first line anti-TB treatment, D screen other family members. ከዛ በፊት ግን ትሪትመንቶችን ከማስጀመር መድኃኒት ቀጥታ ከመስጠታችንን በፊት የምናደርገው ምንድነው?
አፕሮፕሪየት የሆነ ክሊኒካል ኢቫሉዌሽን እናደርጋለን ማለት ነው። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ኮንዳክት አፕሮፕሪየት ክሊኒካል ኢቫሉዌሽን ነው ማለት ነው። ስለዚህ ቢፎር ስታርቲንግ ፕሪቨንቲቭ ቴራፒ ሩል አውት አክቲቭ ቲቪ ስሩ ፕሮፐር ኢቫሉዌሽን ነው ማለት ነው። ስለዚህ ታካሚያችንን በትክክለኛና በሙሉ መገምገም ያስፈልጋል ማለት ነው። ምንድነው ያለባት ደረጃ ውስጥ እንዴት ነው የሚለውን ነገር መጀመሪያ መለየት ያስፈልጋል ማለት ነው። ስለዚህ ትክክለኛ መልሳችን የሚሆነው ኮንዳክት አፕሮፕሪየት ክሊኒካል ኢቫሉዌሽን ትክክለኛ መልስ ይሆናል ማለት ነው። ኦኬ ስለዚህ ለዛሬ የነበረን ጥያቄ ይህንን ይመስላል። በሌላ ጊዜ ሌሎች ተጨማሪ ጥያቄዎችን እንሰራለን። አሁንም ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ አድርጉ። እንድንሰራላችሁ የምትፈልጉ ቶፒኮች ካሉ እነሱንም እንድታስቀምጡልን ኮሜንት ሴክሽን ላይ እንድታስቀምጡልን እንላለን። ለዛሬ የነበረን ይህንን ይመስላል። ባይ